የዓለማችን ታዋቂ የሶሻል ሚዲያ ካምፓኒዎች እና መስራቾቻቸው። ቫይበርን የመሰረተው ታልሞን ማርኮ የተባለ አንድ እስራኤላዊ ነው። ቫይበር አፕ መጀመሪያ የተለቀቀው በሞባይል ስልኮች እና በዴስክቶፖች ሰዎች በቀላሉ ሜሴጅ ለመላላክ፣ ቮይስ እና ቪዲዮ ሼር ለመደራረግ ነው። ቫይበር መጀመሪያ የተሰራው በ2010 ሲሆን በ2014 ላይ $900 ሚሊዮን ለሽያጭ ቀርቦ ነበር። አሁን ላይ $1.3 ቢሊዮን ገንዘብ ኔት ወርዝ ያለው ካምፓኒ ነው። ሁለተኛ፣ ፒንተረስት የአሜሪካ ሶሻል ሚዲያ ሰርቪስ ሲሆን የተለያዩ መረጃዎችን በቀላሉ ማግኘት የምንችልበት አፕ እና ዌብሳይት ነው። የፒንተረስት መስራች ቤን ሲልቨርማን ሲሆን እንደ አውሮፓውያን አቆጣጠር በ2009 የተመሰረተ ካምፓኒ ነው። በፒንተረስት አፕ እና ዌብሳይት ሬሲፒዎችን፣ ሆም ስታይል ዲዛይኖችን፣ ኢንስፓይሬሽናል እና ሞቲቬሽናል ፎቶዎችን እና ቪዲዮዎችን የመሳሰሉ መረጃዎችን ማግኘት እንችላለን። ፒንተረስት በዚህ ሰዓት 18.3 ቢሊዮን ኔት ወርዝ ያለው ካምፓኒ ነው። ሶስተኛ፣ ስናፕቻት ኢቫን ቶማስ ስፒግል የአሜሪካን ኢንተርፕረነር ሲሆን ስናፕቻትን የመሰረተው እንደ አውሮፓውያን አቆጣጠር በ2011 ነው። ስናፕቻት አፕ ሰዎች ቴክስት ለመላላክ እና የተለያዩ መረጃዎችን ለመለዋወጥ ይጠቀሙበታል። በተጨማሪ ደግሞ ባሉት የፎቶ መነሻ ፊቸሮች ሰዎች ራሳቸውን ለዓለም የሚያስተዋውቁበት አፕሊኬሽን ነው። በዚህ ሰዓት 14.1 ቢሊዮን ኔት ወርዝ ያለው ካምፓኒ ነው። አራተኛ፣ ኮራ የአሜሪካን ሶሻል ሚዲያ ሲሆን የተለያዩ መረጃዎችን በጥያቄና መልስ መልኩ ከተለያዩ የዓለም ህዝቦች የምናገኝበት ፕላትፎርም ነው። በተጨማሪም ደግሞ የተለያዩ መረጃዎችን የምናገኝበት አፕ እና ዌብሳይት ነው። የኮራ መስራች አዳም ዲ አንጄሎ የተባለ ሰው ሲሆን እንደ አውሮፓውያን አቆጣጠር በ2010 ለህዝብ ቀርቧል። ኮራ አሁን በዚህ ሰዓት $2 ቢሊዮን ኔት ወርዝ ያለው ካምፓኒ ነው። አምስተኛ፣ ስካይፒ የመጀመሪያው ሰዎች እየተያዩ የሚያወሩበት አፕ ነው። የአፕ በተለያዩ አንድሮይድ ስልኮች እና ዴስክቶፖች መጠቀም የሚያስችል አፕ ነው። ስካይፒ በዚህ ሰዓት $11.7 ቢሊዮን ኔት ወርዝ ያለው ሲሆን እንደ አውሮፓውያን አቆጣጠር በ2003 ለህዝብ ተዋውቋል። ስድስተኛ፣ ዙም አፕ የአሜሪካን ካምፓኒ ሲሆን ሰዎች በቀላሉ በቪዲዮ ኦንላይን ግንኙነት የሚፈጥሩበት አፕ ነው። የዙም መስራች ኤሪክ ዋን የተባለ ሰው ሲሆን እንደ አውሮፓውያን አቆጣጠር 2011 ዙም አፕን ለቆታል። ዙም በዚህ ሰዓት የ24.8 ቢሊዮን ኔት ወርዝ ያለው ካምፓኒ ነው። ሰባተኛ፣ ትዊተር በአሜሪካን የሚገኝ ግዙፍ ካምፓኒ ሲሆን ጃክ ፓትሪክ ዶርሲ በተባለ ኢንተርፕረነር ለመጀመሪያ ጊዜ ተዋወቀ። እንደ አውሮፓውያን አቆጣጠር በ2008ም ለህዝብ ታውቋል። ትዊተር ላይ ሰዎች አካውንት በመክፈት የተለያዩ ሀሳባቸውን ለህዝብ የሚያጋሩበት ፕላትፎርም ነው። ትዊተር በዚህ ሰዓት $44 ቢሊዮን ኔት ወርዝ ያለው ካምፓኒ ነው። ስምንተኛ፣ ቴሌግራም የዓለም ህዝብን በሜሴጅ፣ በቮይስ፣ ድምጽ እና በቪዲዮ የሚያገናኝ አፕ ነው። የቴሌግራም መስራች ፓቬል ቫሌንቺ ድሮቭ ሲሆን እንደ አውሮፓውያን አቆጣጠር በ2013 ለህዝብ ለቆታል። ቴሌግራም በዚህ ሰዓት $30 ቢሊዮን ኔት ወርዝ ያለው ካምፓኒ ነው።
ዘጠነኛ ቲክቶክ። ቲክቶክ የተመሰረተው በቻይና ሲሆን ዛንግ ይሚንግ በተባለ ኢንተርፕረነር ተሰርቶ ለመጀመሪያ ጊዜ በ2016 ለህዝብ የተዋወቀ አፕሊኬሽን ነው። ቲክቶክ ሰዎች ራሳቸውን በመቅረጽ አጫጭር ቪዲዮዎችን ለመልቀቅ የሚያስችል ፕላትፎርም ነው። ቲክቶክ በዚህ ሰዓት የ300 ቢሊዮን ዶላር ኔትወርት ያለው ካምፓኒ ነው።